السلام عليكم ورحمة الله وبركاته ودي ቻናላችን ተከታታዮች በዚህ ቻናል የነብያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሱሐቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። ሰዒድ ኢብኑ አሚር አልጁማሂ ረዲየላሁ ዐንሁ። ሰዒድ ኢብኑ አሚር በዱንያ አኺራውን የሸመተ ከሌሎች ይልቅ አላህና መልእክተኛውን ሰለላሁ ዐለይሂ ወሰለም የመረጠ ሰው ነው ይሉታል የታሪክ ምሁራን። ሰዒድ ኢብኑ አሚር አልጁማሂ በቁረይሽ መሳፍንት ጥሪ ከረሱል ሰለላሁ ዐለይሂ ወሰለም ሱሐቦች አንዱ የሆነውን ኹበይብ ኢብኑ አዲያን የግድያ ቅጣት ለመመልከት ታዕኒም ወደ ተባለው ሜዳ በመውጣት ከታደሙት በርካታ ሰዎች መካከል አንዱ ነው። በጊዜው ወጣት ነበረ። ወጣትነቱ ሜዳውን ጥቅጥቅ አድርጎ የሞላውን ሰው በመሰንጠቅ ትዕይንቱን ከፊት ሆኖ እንዲከታተል አስችሎታል። ከአቡ ሱፊያን፣ ሰፍዋን ኢብኑ ኡመያና ሌሎች የቁረይሽ መሳፍንት አጠገብ እንዲቀመጥ አብቅቶታል። የቁረይሽ ምርኮኞች ኹበይብን ይዘውታል። ወጣት አዛውንቱ ይጮሃሉ፣ ይጎትቱታል፣ ወደ ሞት ይነዱታል። ቁረይሾች በበድር ላይ ሙሐመድ ሰለላሁ ዐለይሂ ወሰለም ላደረሰባቸው አሳፋሪ ሽንፈት የመበቀል ጥማት ሊወጡበት ቋምጠዋል። ሰዒድ ኢብኑ አሚር ወደሚገደልበት እንጨት ሲወስዱት በቅርብ ይከታተላል። ከሴቶችና ህፃናት ጫጫታ ጩኸት መካከል የኹበይብ ድምጽ ሰማ እንዲህ ሲል፣ ከመገደሌ በፊት 2 ረካ እንድሰግድ ፍቀዱልኝ። ተፈቀደለት። ወደ ቂብላ ዞሮ 2 ረካዓተይኖችን ሰገደ። ተመለከተው። እጅግ ውብ ነበሩ ረካዓተይኖቹ፣ እጅግ ማራኪ። ወደ ቁረይሾች መሳፍንቶች ዞሮም እንዲህ ሲል አደመጠው፣ ሶላቴን ያስረዘምኩት ሞቴን ፈርቼ እንዳይመስላችሁ ስለሰጋሁ እንጂ ቆይታዬ ከዚህ የላቀ በሆነ ነበር። ጭራቃዊ ድርጊት ተጀመረ። ቁረይሾች የኹበይብን አካል በዝግታ ይከትፉት ጀመር፣ ስቃዩ እጥፍ ድርብ ለማድረግ። ደሙ ከሰውነቱ ይንጠባጠባል። አንተ ነፃ ሆነ ሙሐመድ ባንተ ቦታ ቢሆን ትወዳለህ ሲሉ ጠየቁት። የቁረይሽ መሳፍንት እኔ ከቤተሰቦቼ ጋር በሰላምና በድሎት ባለሁበት ወቅት እንኳን ሙሐመድ ሹህ እንዲወጋው የምመርጥ አይደለሁም ሲል መለሰ። አዎ እንኳን ታላቁ ነብይ ሰለላሁ ዐለይሂ ወሰለም በዚህ አሰቃቂ ቅጣት ውስጥ እንዲገቡና ቤተሰቦቻቸው መካከል እንኳን ባሉበት ወቅት ስንጥር ቢወጋቸው እንደሚያሳስበው ኹበይብ አሳወቀ። ግደሉት፣ ግደሉት! ሰዎች ከየአቅጣጫው ጮሁ። ኹበይብ ከተሰቀለበት ዛፍ ላይ ፊቱን ወደ ሰማይ በማቅናት ተከታዩን ዱዓ አደረገ። አላህ ሆይ አንድም ሳታስቀር ሁሉንም አጥፋቸው። ከዚያም ሳይነቃ አንቀላፋ። የቀስትና የጦር ውርጅብኝ ከላዩ ላይ ዘነበበት። ሰዒድ ኢብኑ አሚር ይህንን ሁኔታ ይመለከታል። ቁረይሾች ወደ መካ ተመልሰዋል። በህይወት ዕለታዊ ግርግር ተውጠዋል። የኹበይብን ጉዳይ ዘግተውታል። ሰዒድ ግን አልሆነለትም። ኹበይብ ሁሌም ይታየዋል። ሌሊት በህልሙ ይመጣበታል። ቀን በእውኑ ያልመዋል። ትዕይንቱን አንድ በአንድ በአይነ ህሊናው ይመላለሳል። 2 ረካዓተይኖች ሶላቶችን በመረጋጋት ሲሰግድ፣ በቁረይሾች ላይ ዱዓ ሲያደርግ አንዳች ጥፋት ተከስቶ የሚያጠፋው ይመስለዋል። ይሰጋል። ኹበይብ ሰዒድን ከዚያ ዕለት በፊት የማያውቀው ትምህርት አስተምሮታል። እውነተኛ ህይወት እምነትና ለእምነት ሲሉ እየታገሉ መሞት መሆኑን አስተምሮታል። እውነተኛ ኢማን ተአምራትን መስራት እንደሚችል አሳይቶታል። ባልደረቦቹ ይህን ያህል እጅግ የሚያፈቅሩት ሰው ከአላህ ወህይ የሚወርድለት ነብይ መሆን እንደሚኖርበት ሰዒድ አምኗል። በዚህ ወቅት አላህ ቀልቡን ለኢስላም ክፍት አደረገለት። ቁረይሾች ከሚፈጽሙት የግፍ ተግባር እጁ የሌለበት መሆኑን ይፋ አደረገ። የቁረይሽ መሳፍንት ከአጉል ጉራና ህልማቸው ትቶ ጣዖታቸውን አርክሶ ኢስላምን መቀበሉን አወጀ። ሰዒድ ወደ መዲና በመሰደድ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ተገናኘ። ኸይበርና ሌሎች ዘመቻዎችን ከረሱል ሰለላሁ ዐለይሂ ወሰለም ጋር በመሆን ተካፍሏል። ረሱል ሰለላሁ ዐለይሂ ወሰለም ለእልፈት ከበቁ በኋላ በአቡበከርና በዑመር ዘመን የኢስላምን ክንድ በማፈርጠም ኢስላምን በጸና አገልግሏል። ለሙእሚኖች አርአያ ሆኗል። በዱንያም ለአኺራን በመሸመት ከግላዊ ጥቅምና ፍላጎት ይልቅ አላህና መልእክተኛውን ሰለላሁ ዐለይሂ ወሰለምን መምረጥ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኸሊፋዎችን የሰዒድ እውነተኛነትና ታማኝነትን ጠንቅቀው ያውቃሉ። ምክሩ ይሰማል፣ ያደምጡታል። ዑመር ረዲየላሁ ዐንሁ የኸሊፋነት ኃላፊነት በተረከቡ ማግስት ሰዒድ እንዲህ ሲሉ መከራቸው። ዑመር ሆይ ከአላህ ውጭ ማንንም እንዳትፈራ፣ ቃልህና ግብርህ ተቃርኖ እንዳያገኝ እመክርሃለሁ።
ከንግግር ሁሉ በላጩ በተግባር የተገለጸው ነውና። ዑመር ሆይ አላህ የሰጠህን ኃላፊነት በጽናት ለመወጣት ታትር። የሙስሊሞች ጉዳይ አደራ። ለራስህና ለቤተሰቦችህ የምትወደውን ለእነርሱ ውደድላቸው። በአንተና በቤተሰቦች ላይ ቢደርስ የምትጠላውን ለእነርሱ ጥላ። በሐቅ ላይ ጽና። ትችት ሊሰብርህ አይገባም። ዑመር ረዲየላሁ አንሁ እንዲህ አሉ። እንዲህ አይነቱን ኃላፊነት ማን ይችላል? እንዳንተ አይነቱ የሙሐመድ ሰለላሁ ዐለይሂ ወሰለም ኡማ ጉዳይ የሚፈጽም አላህ የመረጠው ሰው ሊሸከመው የሚችል ጉዳይ ነው አለ ሰዒድ። ዑመር ረዲየላሁ አንሁ የሰዒድን ረዳትነት ጠየቀ። ሰዒድ ሆይ በሂምስ በአስተዳዳሪነት እንድታገለግል ወስኛለሁ አሉት። ዑመር ሆይ የማልችለውን ኃላፊነት አሸክመህ አትፈትነኝ አለ። ዑመር ረዲየላሁ አንሁ ተቆጡ። ይህ ሁሉ ኃላፊነት ከኔ ትከሻ ላይ ጥላችሁ ዘወር ትላላችሁን? ወዮላችሁ፣ በአላህ ይሁንብኝ ፈጽሞ አልተውህም አሉ። ሹመቱን አጸደቁ። ደሞዝ እንቆርጥልሃለን ሲሉ ጠየቁት። ዑመር ሆይ ምን ያደርግልኛል? ከበይተል ማል ወይንም ግምጃ ቤት የሚገኘው ገንዘብ ከሚያስፈልገኝ በላይ ነው በማለት ወደ ሂምስ አቀና። በአስተዳዳሪነት የተወሰነ ጊዜ እንዳገለገለ ከዑመር ረዲየላሁ አንሁ ዘንድ ታማኝና ታላላቅ ሷሃቦች ከሂምስ መጡ። በአካባቢያቸው የሚገኙ ድሆች ስም ዝርዝር ጻፉልኝ፣ የሚያስፈልጋቸውን ሰጣቸዋለሁ ሲሉ ዑመር ረዲየላሁ አንሁ አዘዙ። ጽፈው ሰጧቸው። ሰዒድ ከድሆች መሃል በቀዳሚነት ተዘግቧል። ሰዒድ ማን ነው አሉ ዑመር ረዲየላሁ አንሁ። የሀገር አስተዳዳሪያችን የሚል ምላሽ ተሰጣቸው። አስተዳዳሪያችሁ ድሃ ነው በማለት ጠየቁ። አዎ፣ ከቤቱ እሳት ሳይነድ በርካታ ቀናት ያልፋሉ አሏቸው። ዑመር ረዲየላሁ አንሁ ጺማቸው በእንባ እስኪረስ ድረስ ተንሰቅስቀው አለቀሱ። ከዚያም 1000 ድርሃም አስቋጥረው ሰላምታ አቅርቡልኝ፣ የአማኞች አሚር ዑመር ለጉዳይ ታውለው ዘንድ ይህንን ገንዘብ ልከውልሃል በሉልኝ በማለት ላኳቸው። ልዑኩ ሰዒድ ዘንድ በመድረስ ገንዘቡን አስረከቡ። ተመለከቱት። ዲናሮች ነበሩ። ወደፊት ገፋውና ኢና ሊላሂ ወኢና ኢለይሂ ራጂዑን አለ። መከራ የደረሰበት ያህል በመደንገጥ ምን አገኘ ሰዒድ? የአማኞች መሪ ሞቱ እንዴ? አለች ሚስቱ በድንጋጤ ተውጣ። እረ ከዚያም የበለጠ መከራን የደረሰብኝ አላት። ሙስሊሞች በጦርነት ሽንፈት ደረሰባቸው፣ ከዚያም የዋሰ ነው በማለት መለሰላት። ከዚህ የበለጠ ምን መከራ ሊደርስ ይችላል? ዱንያ አኺራን ልታበላሽ ቤት የገባች። ዲናሮች ከዑመር ረዲየላሁ አንሁ ስለመላካቸው ያወቀችው ነገር አልነበረም። ቤቴ ውስጥ ፈተና ተከሰተ አለ። ከእርሷ በአስቸኳይ ለመገላገል ሞክር አለችው። ልታግዥኝ ትችያለሽ? ጠየቃት። አዎ መለሰችለት። ዲናሮቹን ከከረጢቱ ውስጥ ጨመራቸውና ለእነርሱ ቤሳቤስቲን ሳያስቀር ለሙስሊምና ችግረኞች እንዲከፋፈል አደረገ። ይህ ከሆነ ብዙም ሳይቆይ ዑመር ረዲየላሁ አንሁ ሻምን ለመጎብኘት ወደዚያ ቀኑ። የሙስሊሞችን ሁኔታ ለመከታተል ሰዒድ ከሚያስተዳድርበት ከተማ ሲደርሱ ነዋሪዎች በእልልታ ተቀበሏቸው። አስተዳዳሪያችሁን እንዴት አያችሁት? ዑመር ረዲየላሁ አንሁ ጠየቁ። 4 ክሶች ያቀረቡላቸው። አንዱ ከሌላው ወንጀል የሚከፋ ነው ተባለ። ዑመር ረዲየላሁ አንሁ ክስተቱን ሲተርኩ እንዲህ ይላሉ። ህዝቡና አስተዳዳሪውን ሰዒድ ለስብሰባ ጠራኋቸው። በሰዒድ ላይ ያለኝ ከፍተኛ እምነት እንዳይቀጭጭ ለአላህ ዱዓዬን አደረሱ። እተማመንበትም ነበር። ስብሰባው ላይ እንደተገኙ በአሚሮች ላይ የምታቀርቡት ክስ ምንድነው ስል ጠየኳቸው። አርፍዶ ወደ ስራ ቦታ ወይንም ቢሮ የሚገባው አሉ። ስለዚህም ክስ የምትለዋለህ ሰዒድ ጠየቅኩት። ትንሽ ዝም አለና የምለውን ለማለት አልፈልግም ነበር፣ መናገር ካለብኝ ግን አደርገዋለሁ። ቤተሰቦቼ አገልጋይ የላቸውም። ሁሌም ጠዋት ሊጥ አቦካለሁ። እስኪ ብላላ እጠብቅና እጋግራለሁ። ከዚያ በኋላ ነው ውዱ አድርጌ ወደ ስራ የሚሄደው። ለዚህ ነው ሁሌም ጠዋት በቶሎ መውጣት የማይሳካልኝ ሲል መለሰ። ሌላ ክስ አላችሁ አልኳቸው። በሌሊት ባለ ጉዳይ አያስተናግድም የሚል ክስ ቀረበበት። ስለዚህ ምን ትላለህ አልኩት። የዚህ ምክንያት መናገር አልፈልግም ነበር። በአላህ ይሁንብኝ፣ ቀኑን ለእርሱ አድርጋለሁ፣ ሌሊቱንም ደግሞ ለአላህ አለ። ሌላ ክስ አላችሁ ጠየቅኳቸው። ከወር 1 ቀን ከቤቱ አይወጣም አሉ። የዚህ ምክንያት ምን ይሆን ጠየቅኩት። አሚር አልሙእሚን ሆይ አገልጋይ የለንም፣ ከለበስኳት ልብስ ውጭ ሌላ ልብስ የለኝም። በወር 1 ጊዜ ነው የማጥባት፣ እስከምትደርቅልኝ መጠበቅ አለብኝ። ከዚያ በኋላ ነው ለስራ የምወጣው የሚል ምላሽ ሰጠኝ። ቀሪ ክስ አላችሁ በማለት ጠየቅኳቸው። አንዳንድ ጊዜ አካባቢውን ረስቶ በጥልቅ ዝምታ ይደመማል አሉ።
ስለዚህ ምን ትላለህ አልኩት። ኹበይብ ኢብኑ ዓዲ በቁረይሾች ሲገደል ከቦታው ተገኝቻለሁ። በጊዜው ሙሽሪክ ነበርኩ። አካሉን እየቆራረጡ መሐመድ ባንተ ቦታ ቢሆንና አንተ ነፃ ብትሆን ትመርጣለህን በማለት ጠየቁት። እሱም እኔ ከቤተሰቤ ጋር በሰላምና በድሎት እየኖርኩ እሱ ሾህ እንኳን እንዲወጋው አልፈልግም የሚል ምላሽ የሰጠበት ክስተት ተመልክቻለሁ። ያንን ቀን ባስታወስኩትና የእርዳታ እጄን ልዘረጋለት አለመቻሌን በታሰበኝ ቁጥር አላህ ምህረቱን የሚለግሰኝ አልመስልህ ይለኛል። በዚህ ጊዜ አካባቢን ረስቼ ሌላ ዓለም ውስጥ እገባለሁ አለ። በሰኢድ ላይ ያለኝ ጽኑ እምነት ያላደፈረሰብኝ አላህ ምስጋና ይገባው አልኩ። ዑመር ረዲየላሁ አንሁ ለጉዳይ ያውሉት ዘንድ 1000 ዲርሃም ላኩለት። ለአላህ ምስጋና ይገባውና ለቤት የሚያስፈልገንን ግዛልን፣ አገልጋይም ቅጠርልን አለች ሚስቱ። ከዚህ የበለጠ መልካም ነገር ልጠቁምሽ አላት። ምንድነው እሱ ስትል ጠየቀችው። ለአላህ እናበድረው፣ መልካም ሐሳብ ነው፣ ተቀብየዋለሁ፣ አላህም እንዳህን ይለግስህ አለች። ወዲያውኑ ዲናሮቹን ከከረጢቱ ቋጥሮ ከቤተሰቦቹ ላንዱ ይሄንን ለገሌ ስጥ በማለት ለየቲሞች ባሎቻቸው ለሞቱባቸው ሴቶችና ለምስኪኖች እንዲከፋፈል አደረገ። ሰዒድ ኢብኑ አሚር ላይ የአላህ እዝነት ይስፈንበት። ከእሳቸው በላቀ ሁኔታ ለሌሎች የሚያስቡ ጽድቅ ሰዎች መካከል አንዱ ነበር ረዲየላሁ አንሁ።